የዕለቱ ሰበር ዜና የመከላከያ ሚኒስቴር የቀይ ባህርና የአሰብ ጥያቄን መቃወም ባንዳነት ነው አለ። የዩናይትድ ስቴትስ ጄኔራሎች ያልተለመደ ስብሰባ ሊያደርጉ ነው። በሰሜን ወሎ ጤና ጣቢያ ላይ በደረሰ የአውሮፕላን ጥቃት 3 ሰዎች ሲሞቱ 2 ሰራተኞች ቆስለዋል። ይህንን ዜናዎች በዝርዝር እንመለከታለን። ከአዲስ ኒውስ ጋር አብራችሁን ቆዩ። የመከላከያ ሚኒስቴር የቀይ ባህርና የአሰብ ጥያቄ መቃወም ባንዳነት ነው አለ። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው መልእክት የአሰብ ወደብና የቀይ ባህር ጉዳይ የኢትዮጵያ ሕልውና ጥያቄ መሆኑን አጽንኦት ሰጥቶበታል። ሚኒስተሩ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባጋራው መግለጫ ይህንን ጥያቄ መቃወም ወይም ትክክል እንዳልሆነ መቀላመድ ከባንዳነት ውጪ ሌላ ምክንያት ሊኖረው እንደማይችል ገልጿል። መከላከያ ሚኒስትሩ የኢትዮጵያ ብሔራዊ ጥቅም ዋና መሆኑን በመግለጽ የቀይ ባህር ጉዳይ ባለፉት 3 አስርት ዓመታት ለኢትዮጵያ የታላቅ አገርነቷን ክብር ያሳነሳል እና የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን የቀማ ህመም እንደሆነ ጠቅሷል። ሰራዊቱ ይህን ጥያቄ በዓለም አደባባይ መነሳቱን በታላቅ የደስታ ስሜት እንደሚሞላው አክሏል። ባለፈው ጳጉሜ 4 2017 ዓ.ም የተመረቀውን ታላቁን የኢትዮጵያ ህዳሴ ግድብን በመጥቀስ ቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽናት እናምናለን በማለት መከላከያ ሚኒስቴር አቋሙን በግልጽ አስቀምጧል። ይህ አስተያየት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የኢትዮጵያ የቀይ ባህር መብት ከ30 ዓመታት በፊት በእጇ እንደነበረ በመጥቀስ የተፈጠረው ስህተት ነገ ይታረማል ማለታቸውን ያጠናክራል። ጠቅላይ ሚኒስትር አብይ ወንዝ የሺህ ዓመታት ታሪክ እንደቀየረው ሁሉ ኢትዮጵያም የባህር ዳር ያጣችበትን ሁኔታም እንደሚስተካከል ተናግረው ነበረ። የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጄኔራል ጌትነት በቅርቡ ለ66 ከፍተኛ ወታደራዊ መኮንኖች ማዕረግ የማሳደግ ስነ ስርዓት ላይ በሰጡት ማብራሪያ ሰራዊቱ በውሃ የመጠቀም መብት እና የወደብ ጥያቄን የመሳሰሉ ብሔራዊ ጥቅሞች ዙሪያ ሊከሰት የሚችሉ የደህንነት አጣብቂኝ ሁኔታዎች መዘጋጀት እንዳለበት አሳስበዋል። ኢትዮጵያ ከኤርትራ መገንጠል በኋላ የባህር በር የሌላት ሀገር መሆኗ የቆየች ሲሆን ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር በኩል የባህር በር ማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በሁለቱ ሀገራት መካከል ውጥረት መፈጠሩ ይታወሳል። የጠቅላይ ሚኒስትሩ የባህር በር ለኢትዮጵያ የህልውና ጉዳይ ነው የሚለው አቋም ከኤርትራ ጋር ያለውን ግንኙነት ይበልጥ እንዲሻክር አድርጎታል። ኤርትራ በበኩሏ ኢትዮጵያን በጠባጫሪነት ወንጅላ የባህር በር ጥያቄው ከሌሎች የጂኦፖለቲካዊ ገጽታዎች ጋር የተያያዘ ነው ስትል ከሳለች። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሶት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ ለዝነላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ